ሰበር ዜና እስራኤል የኢራንን ጥቃት መከላከያ 80% እና የሚሳኤል ማስወንጨፊያዎቿን 60% ማውደሟን አስታውቃለች። አሜሪካ በበኩሏ የኢራን የሚሳኤል ጥቃቶች በ90% መቀነሳቸውን ገልጻለች። በደቡባዊ ኢራን በሚገኝ የሴቶች ትምህርት ቤት ላይ በደረሰ ጥቃት 175 ተማሪዎች መሞታቸው ተነግሯል። አሜሪካ ለጥቃቱ ተጠያቂ ልትሆን እንደምትችል የሚጠቁሙ መረጃዎች በመኖራቸው ምርመራ እየተካሄደ ነው። በተባበሩት መንግስታት ድርጅት ዩኤንኤችሲአር መረጃ መሰረት በሊባኖስ ውስጥ 100,000 ሰዎች፣ በኢራን ውስጥ ደግሞ ተጨማሪ 100,000 ሰዎች ተፈናቅለዋል። ሁኔታው ከፍተኛ የሰብአዊ ድንገተኛ አደጋ ተብሎ ተፈርጇል። ኢራን በእስራኤል ላይ ብቻ ሳይሆን በባህሬን፣ በኳታር፣ በተባበሩት አረብ ኤሚሬትስና በሳውዲ አረቢያ በሚገኙ የአሜሪካ ጦር ሰፈሮችና የሲቪል ተቋማት ላይ የሚሳኤልና የድሮን ጥቃቶችን ሰንዝራለች። ፕሬዚዳንት ዶናልድ ትራምፕ የኢራን ሕዝብ ሀገሩን መልሶ እንዲረከብ ጥሪ ያቀረቡ ሲሆን አሜሪካ አዲሱን የኢራን መሪ በመምረጥ ረገድ ሚና ሊኖራት እንደሚገባ ገልጸዋል። ሰላም ጤና ይስጥልኝ ውድ የአዲስ ሚዲያ ቤተሰቦች፣ ከላይ በተገለጹት አርዕስቶችና በሌሎች ተያያዥ ወቅታዊ ዓለም አቀፋዊ ዜናዎች ዙሪያ ዝርዝሩን አዘጋጅቼ ቀርቤያለሁ። አብራችሁን ቆዩ። አሜሪካና እስራኤል የኢራን የሚሳኤል ጥቃት መቀነሱን የገለጹ ሲሆን አብዛኛዎቹ ማስወንጨፊያዎቿ በተሰነዘረባቸው ጥቃት መውደማቸው ተገልጿል። የእስራኤልና የአሜሪካ ወታደራዊ አዛዦች በትናንትናው ዕለት እንደተናገሩት በሀገሪቱ ላይ የሰነዘሩት የአየር ድብደባ የኢራንን የሚሳኤል ስጋት በማዳከም ረገድ ከፍተኛ ስኬት አስመዝግቧል። ምንም እንኳን የባለስቲክ ሚሳኤልና የድሮን ጥቃቶች በእስራኤልና በባህረ ሰላጤው ሀገራት ላይ መሰንዘራቸው ቢቀጥልም በቀጣዮቹ ቀናት ጥቃቱ እንደሚጠናከር አስጠንቅቀዋል። የእስራኤል መከላከያ ሰራዊት አይዲኤፍ ጠቅላይ ኤታማዦር ሹም ሌተናል ጀነራል ኢያል ዛሚር እንደገለጹት በተሰነዘሩት ተከታታይ ጥቃቶች 80% የሚሆነው የኢራን የአየር መከላከያና 60% የሚሆነው የሚሳኤል ማስወንጨፊያ ወድሟል። ይሁን እንጂ ስጋቱ ገና ሙሉ በሙሉ አልተወገደም ሲሉም አስጠንቅቀዋል። እሳቸው ንግግራቸውን ካደረጉ ከሰዓታት በኋላ በማዕከላዊ እስራኤል ላይ በተሰነዘረ አዲስ የባለስቲክ ሚሳኤል ጥቃት የክላስተር ተተኳሾችን ጨምሮ የእሳት አደጋና መጠነኛ ውድመት መከሰቱን፣ ነገር ግን በሰው ላይ የደረሰ ጉዳት አለመኖሩን ባለስልጣናቱ ገልጸዋል። በመካከለኛው ምስራቅ የአሜሪካ ኃይሎች አዛዥ የሆኑት አድሚራል ብራድ ኩፐር እንደተናገሩት የኢራን የባለስቲክ ሚሳኤል ጥቃቶች ጦርነቱ ከተጀመረ የመጀመሪያ ቀን አንጻር በ90% ቀንሰዋል። እንዲሁም የድሮን ጥቃቶች በ83% ቅናሽ አሳይተዋል ብለዋል። ኩፐር አክለውም ሐሙስ ዕለት ቢ2 ቦምብ ጣይ አውሮፕላኖች ጥልቅ መሬት ውስጥ የተቀበሩ የባለስቲክ ሚሳኤል ማስወንጨፊያዎችን ኢላማ ያደረጉ በደርዘን የሚቆጠሩ ባለ 200 ፓውንድ ዘልቆ ገብ ቦምቦችን መጣላቸውንና ድብደባው የኢራንን የሚሳኤል ማምረቻ ተቋማት ያነጣጠረ መሆኑን ገልጸዋል። የእስራኤል ጦር ቀደም ብሎ እንደገለጸው የእስራኤል ከተሞችን ሊመቱ የሚችሉ በመቶዎች የሚቆጠሩ የኢራን የምድር ላይ ሚሳኤል ማስወንጨፊያዎችን መቷል። ሮይተርስ ሁለት ምንጮችን ጠቅሶ እንደዘገበው ደግሞ በቀጣዩ ሁለተኛው የአየር ዘመቻ ምዕራፍ ጥልቅ መሬት ውስጥ በሚገኝ ባንከሮች ውስጥ የተከማቹ የባለስቲክ ሚሳኤሎችንና መሳሪያዎችን ኢላማ ያደርጋል። ቦምብ ጣይ አውሮፕላኖች በከፍተኛ ሁኔታ የተመሸጉትን የኢራን ከመሬት በታች ያሉ የባለስቲክ ሚሳኤል ጣቢያዎችን ሰብሮ ለመግባት የሚያስፈልጉትን ከባድ ባንከር በስተር ቦምቦችን ለማድረስ እንደ ቁልፍ መሳሪያ ይቆጠራሉ። ኩፐር እንደተናገሩት አሜሪካ እስካሁን ቢያንስ 30 የኢራን መርከቦችን የመታች ሲሆን ከነዚህም መካከል መጠኑ በሁለተኛው የዓለም ጦርነት ወቅት የነበሩ የአውሮፕላን ተሸካሚ መርከቦችን የሚያህል አንድ ግዙፍ የድሮን ተሸካሚ መርከብ ይገኝበታል። የአሜሪካ የመከላከያ ሚኒስቴር ፔት ሄግሴዝ በበኩላቸው አሜሪካ የቦምብ ድብደባውን ላልተወሰነ ጊዜ ለመቀጠል የሚያስችል በቂ ትጥቅ እንዳላት ገልጸዋል። ሄግሴዝ በፍሎሪዳ በሚገኘው የማዕከላዊ እዝ ዋና መስሪያ ቤት ለጋዜጠኞች እንደተናገሩት ኢራን ይህንን ድብደባ መቀጠል እንደማትችል ተስፋ ታደርጋለች። ይህ ደግሞ በእጅጉ የተሳሳተ ግምት ነው።
ትጥቃችን የተሟላ ነው፣ ቁርጠኝነታችን ደግሞ እንደ ብረት የጠነከረ ነው ብለዋል። በቴህራን ላይ የሚሰነዘረው የአሜሪካ ጥቃት በከፍተኛ ሁኔታ የሚጨምር ነው ሲሉም አክለዋል። ሄክሴስ ሲቀጥሉም ይህ ማለት ተጨማሪ ተዋጊ የአየር ኃይል ስብስቦች፣ ተጨማሪ አቅሞች፣ ተጨማሪ የመከላከያ አቅሞች እንዲሁም ተጨማሪ የቦምብ ጥቃቶች በከፍተኛ ድግግሞሽ ይከናወናሉ ማለት ነው ብለዋል። ዘአሚር ለጋዜጠኞች በሰጡት መግለጫ ደግሞ እንዲህ ብለዋል። የአየር የበላይነትን በመፍጠርና የባለስቲክ ሚሳኤል ዝግጅትን ያዳከምንበትን አስገራሚ የጅማሬ ጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው። በዚህም በገዢው አካል መሰረተ ልማቶች ላይ፣ ወታደራዊ አቅሞቹ ላይ የሚሰነዘረውን ጥቃት እናጠናክራለን። ዛሚር አክለውም በእስራኤል የመከላከያ ኃይል አይዲኤፍ እና በአሜሪካ ጦር መካከል ያለውን ታሪካዊ ትብብር በማድነቅ በእጃችን ያሉ ተጨማሪ አስገራሚ እርምጃዎች አሉን፣ እነሱንም ይፋ የማድረግ ፍላጎት የለንም ብለዋል። አክለውም የምንዋጋው ለጋራ ጥቅማችንና እሴቶች ነው። በተቀናጀ እርምጃ አገዛዙን ወታደራዊ አቅም በማዳከም ከዚህ ቀደም ደርሶበት ወደማያውቀው ስትራቴጂካዊ መገለል የድክመት ደረጃ እያደረስነው ነው ብለዋል። ከዚህ ቀደም ዘ ታይምስ ኦፍ እስራኤል እንደዘገበው የእስራኤል ጦር በኢራን ላይ ቢያንስ ለአንድ ወይም ለሁለት ተጨማሪ ሳምንታት የሚቆይ ዘመቻ ማቀዱን ገልጾ ነበር። በዚህም በሺዎች የሚቆጠሩ ኢላማዎችን በመምታት የኢራንን አገዛዝ እና ወታደራዊ አቅሙን ማዳከም ኢላማ ያደረገ መሆኑን ተገልጿል። ጦሩ ዛሬ አርብ ማለዳ ላይ በቴህራን በሚገኘው የኢራን አገዛዝ መሰረተ ልማት ላይ አዳዲስ የጥቃት ዙር መጀመሩን የገለጸ ሲሆን ሐሙስ ምሽት ደግሞ በመካከለኛውና በምዕራብ ኢራን ውስጥ በደርዘን የሚቆጠሩ የባለስቲክ ሚሳኤል ማስወንጨፊያዎችን ጨምሮ ወደ 200 የሚጠጉ ኢላማዎችን መምታቱን አስታውቋል። ኢራን ትናንት ሐሙስ ቀኑን ሙሉ ሌሊትንም ጨምሮ ወደ እስራኤል ሚሳኤሎችን ስትተኩስ ውላለች። በአብዛኛው ጥቂት ሚሳኤሎችን የያዙ ተወርዋሪዎች ቢመክኑም የሚበታተኑ ፍንጥርጣሪዎች በመካከለኛው እስራኤል ጉዳት ማድረሳቸውንና እሳት ማስነሳታቸውን ቀጥለዋል። ሐሙስ ምሽት በተፈጸመ አንድ ጥቃት የተገኘ ምስል እንደሚያሳየው ክላስተር ፈንጅ የሚመስል ቦምብ ወደ ትንንሽ ፈንጆች ተሰባብሮ በመካከለኛው እስራኤል ላይ ሲወድቅና እሳት ሲያስነሳ የታየ ቢሆንም የደረሰ የሰው ጉዳት እንደሌለ ተገልጿል። የቴል አቪቭ አካባቢን ጨምሮ በአንዳንድ ቦታዎች አየር ጥቃት ማስጠንቀቂያ ሳይረኖች ቀኑን ሙሉ በተደጋጋሚ ሲጮሁ ውለዋል። እነዚህ የማይቋረጡ ግን ውስን የሆኑ ጥቃቶች ብዙዎች ወደ ቀድሞ መደበኛ ሕይወታቸው ለመመለስ የሚያደርጉትን ጥረት አደናቅፈዋል። ባለፈው ቅዳሜ በጀመረው በዚህ ጦርነት እስካሁን ድረስ በእስራኤል ውስጥ በኢራን ሚሳኤል ጥቃቶች በአጠቃላይ 10 ሰዎች ተገድለዋል። ጦርነቱ ከተጀመረ አንስቶ ኢራን ከ500 በላይ የባለስቲክና የክሩዝ ሚሳኤሎችን እንዲሁም ከ2000 በላይ ድሮኖችን ማስወንጨፏን አንድ ወታደራዊ ምንጭ ለኢራኑ ፋርሲ ዜና ወኪል ሐሙስ ዕለት ተናግሯል። ሆኖም እነዚህ ቁጥሮች በገለልተኛ ወገን አልተረጋገጡም። ምንም እንኳን የኢራን ጥቃቶች በባህረ ሰላጤው አገራት ውስጥ የሲቪል ተቋማትን ቢመቱም ዘገባው ግን 40 በመቶ ጥቃት እስራኤልን፣ ቀሪው 60 በመቶ ደግሞ በአካባቢው የሚገኙ የአሜሪካ ይዞታዎችን ኢላማ ያደረገ ነው ሲል ገልጿል። ባህሬን በአንድ ሆቴልና በሁለት የመኖሪያ ህንፃዎች ላይ በኢራን በተፈጸመ የሚሳኤል ጥቃት ምክንያት ጉዳት መድረሱን ሌሊቱን አስታውቃለች። ቀደም ብሎ ሐሙስ ዕለት አንድ የኢራን ሚሳኤል የመንግስት የነዳጅ ማጣሪያን መትቶ እሳት አስነስቶ እንደነበርና እሳቱም መጥፋቱን ገልጻለች። በወቅቱ ምንም አይነት የሰው ህይወት ጉዳት እንዳልደረሰም ተነግሯል። የአሜሪካ የውጭ ጉዳይ መስሪያ ቤት በኩዌት የሚገኘውን ኤምባሲውን መዝጋቱን ቀደም ብሎ ያስታወቀ ሲሆን ኩዌትም ለሚሰነዘሩባት ሚሳኤሎች ምላሽ ለመስጠት የአየር መከላከያ ስርዓቶቿን በንቃት እንዲሰሩ አድርጋለች። በተባበሩት አረብ ኤሚሬትስ የአሜሪካ ጦር በሚገኝበት በአልዳፍራ የአየር ኃይል ካምፕ አቅራቢያ አንድ ድሮን ተመቶ የወደቀ ሲሆን የሚረግፉ ፍንጥርጣሪዎች በርካታ ሰዎችን ማቁሰላቸውን ባለስልጣናት ገልጸዋል። ኳታር በዱሃ በሚገኘው የአሜሪካ ኤምባሲ አቅራቢያ ያሉ ነዋሪዎችን ለጥንቃቄ ሲባል ለጊዜው ያስለቀቀች ሲሆን በኋላም ሚሳኤል ጥቃት መፈጸሙን ገልጻለች።
እንዲሁም አርብ ማለዳ በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ካምፕ በሆነው በአል ኡደይድ የአየር ኃይል ካምፕ ላይ ሊሰነዘር የነበረ የድሮን ጥቃት መክሸፉን አስታውቃለች። ሳዑዲ አረቢያ በበኩሏ ከዮርዳኖስ ጋር በሚያዋስናት ግዛት ውስጥ አንድ ድሮን ማውደሟን ተናግራለች። የአዘርባይጃን ፕሬዝዳንት ኢልሃም ኤሊየቭ ሐሙስ ዕለት በአንድ አውሮፕላን ማረፊያ አቅራቢያ ድሮን ወድቆ 4 ሲቪል ሰራተኞችን ካቆሰለ በኋላ ኢራንን መሰረተ ቢስ የሽብር ተግባር ፈጽማለች ሲሉ ከሰዋል። ሌላ ድሮን ደግሞ በአንድ ትምህርት ቤት አቅራቢያ ወድቋል። ኢራን ወደ አዘርባይጃን ድሮኖችን መላኳን አስተባብላለች። እንዲሁም ሚሳይሎቿና ድሮኖቿ የተለያዩ የሲቪል ቦታዎችን ቢመቱም የነዳጅ መሰረተ ልማቶችንና ሌሎች የሲቪል ተቋማትን ኢላማ አለማድረጓን በተደጋጋሚ ገልጻለች። ፔንታገን በዚህ ሳምንት መጀመሪያ ላይ እንደገለጸው ኦፕሬሽን ኤፒክ ፉሪ ተብሎ የሚታወቀው ወታደራዊ ዘመቻ የኢራንን አጥቂ ሚሳይሎች፣ የሚሳይል ምርትና የባህር ኃይልን በማውደም ላይ ያተኮረ ሲሆን ቴህራን የኒውክሌር መሳሪያ እንዳይኖራት ማድረግንም ያለመ ነው። ይሁን እንጂ አስተዳደሩ የዘመቻውን ዓላማና ምክንያቶች በተመለከተ ተለዋዋጭ መረጃዎችን በመስጠቱና የህዝብን ግንዛቤ በማደናገሩ ትችት እየቀረበበት ይገኛል። ረቡዕ ዕለት የወጣው የኤንቢሲ የህዝብ አስተያየት ጥናት ውጤት እንደሚያሳየው 52 በመቶ የአሜሪካ መራጮች ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ያስተላለፉት ውሳኔ ስህተት ነው ብለው ያምናሉ። 41 በመቶዎቹ ደግሞ በውሳኔው ይስማማሉ። ይሁን እንጂ ትራምፕ በኢራን ላይ ጥቃት ለመሰንዘር ያስተላለፉት ውሳኔ ሐሙስ ዕለት በአሜሪካ የተወካዮች ምክር ቤት ውስጥ ከሪፐብሊካን የህግ አውጪዎች በቂ ድጋፍ በማግኘቱ ደብዳቤውን ለማስቆም የቀረበውን የውሳኔ ሐሳብ ውድቅ እንዲሆን አድርጓል። የህግ መወሰኛ ምክር ቤቱ ሴኔት ተመሳሳይ የውሳኔ ሐሳብን ከአንድ ቀን በፊት ውድቅ ማድረጉ ይታወቃል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በሊባኖስ ውስጥ ወደ 100,000 የሚጠጉ ሰዎች መፈናቀላቸውንና ከዚያም የሚኖሩ የነበሩ በ10 ሺዎች የሚቆጠሩ ሶሪያውያን ስደተኞች ደግሞ ድንበር አቋርጠው ወደ ሀገራቸው መሸሻቸውን ገልጿል። ድርጅቱ ሁኔታውን ከፍተኛ የሰብአዊ ድንገተኛ አደጋ ሲል ጠርቶታል። እስራኤል ለደቡብ ሊባኖስና ለተወሰኑ የቤይሩት አካባቢዎች ሰፊ የመልቀቂያ ትዕዛዝ አስተላልፋለች። በተባበሩት መንግስታት ድርጅት የስደተኞች ኤጀንሲ የድንገተኛ አደጋና የፕሮግራም ድጋፍ ዳይሬክተር አኬያድ ኤቶ በጄኔቫ በሰጡት ጋዜጣዊ መግለጫ እንዲህ ብለዋል። ዩኤንኤችሲአር በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ በመላው ቀጠናው አልፎም እስከ ደቡብ ምስራቅ እስያ ድረስ አስቸኳይ ምላሽ የሚሻ ከፍተኛ የሰብአዊ ድንገተኛ አደጋ መሆኑን አውጇል ብለዋል። ኤቶ አክለውም እስካሁን የተገለጹት የመፈናቀል አሃዞች ምናልባትም ከእውነታው በታች ሊሆኑ እንደሚችሉ ገልጸዋል። በተጨማሪም በጦርነቱ የመጀመሪያው ቀናት በኢራን ውስጥ ወደ 100,000 የሚጠጉ ሰዎች መፈናቀላቸውንና በዚያ የሚገኙ የኤጀንሲው ሰራተኞች እርዳታ ከሚፈልጉ ኢራናውያን በቀን በመቶዎች የሚቆጠሩ የስልክ ጥሪ እንደሚደርሷቸው ተናግረዋል። የተከበራችሁ ሚዲያችን ተከታታዮች ዘገባዎች እስካሁን የሰማችኋቸውን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ እንዲሁም ሼር በማድረግ ሐሳባችሁንና አስተያየታችሁን ደግሞ በኮሜንት እንድትገልጹልን እያሳሰብናችሁ በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ